ጎራዴውን አቀብል። የአባትሽንና የዘመዶችሽን ሞት ለመበቀል ፈለግሽ አይደል? እንኪ ጎራዴውን ውሰጂና ግደኝ። ይኸውልሽ ጎራዴውን ውሰጂና ግደኝ። ታላቁና ምርዶ ሂማሬ አሁንም ቢሆን በብርቱ የምጠቅም ሰው ነው። ባቢሎን ለጌታዋ ተገዢ የሆነችው በእኔ ትልቅ ብርታትና አስተዋይነት ነው። የእኔ መሞት የባቢሎንን መሠረት ከስሩ ያናጓል። እባክህ እንዳትገለኝ እማጸንሃለሁ። ባቢሎን ስለምትፈልግህ ይቅር ብዬሃል። አስተሳሰብህን ቀኝ። አንተ ደካማ የጦር አዛዥ፣ በጦር አዛዥነት እንድትቀጥል ፈቅጄልሃለሁ። ይቅርታ አድርግልኝ። ተነስና ቁም። እኔ አንተም በሆን ኖሮ ኦባይስን አልመረውም ነበር። የአምላኮቻችንን ክብረ በዓል ለማክበር መሄዳችን ነው። አንተስ ከኛ ጋር አትሄድም? ሳራም ትመጣለች። እኔ እንኳን አልሄድም፣ ጤንነት አይሰማኝም። ከነሱ ጋር ሄድሉት። ግን እኮ ይህ የአላህ ውሳኔ ነው። በራስህ ሙሉ ፍላጎት ነው የምትሄደው። بسم الله الرحمن الرحيم. قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله እናንተ የባቢሎን አማልክት ከንምሩድ በኋላ ታላላቅ አምላኮቻችን እናንተ ናችሁ። አዎ እናንተ ናችሁ። ማነህ አንተ? እነዚያን ጣዖቶቻችሁን የሰባበርኳቸው ለምን ይመስላችኋል? የአምላኮቻችንን የውዳሴ ክብረ በዓል ለማክበር ከከተማ ያልወጣው አንተ ብቻ ነበር። የጣዖት ሰራተኛው የአዛር ወንድም ልጅ ሲቀር ሁሉም ባቢሎናውያን እዛ ነበሩ። ይህ መጥረቢያ አንተ ንብረት ነው ኢብራሂም? መጥረቢያውን ወደዚህ አቀብለኝ። በዚህ መጥረቢያ ጥፋት የሰራ ሰው ከአዛር ዘመዶች አንዱ ቢሆን እንኳን እጁ መቆረጥ ይኖርበታል። ባቢሎናውያን መጥረቢያውን ከታላቁ ጣዖታቸው ትከሻ ላይ ተንጠልጥሎ እንዳገኙት ከአዛር አፍ ሰምቻለሁ። ምናልባት ወንጀሉን የፈጸመው
ትልቁ ጣዖታችሁ አይደለም ብለህ ትገምታለህ? አነስ ባሉት አምላኮች ላይ ምን እንዳደረገ እስቲ ትልቁን ጣዖት ጠይቀው። ሁላችንም እንደምናውቀው አምላኮቻችን ለመናገር ችሎታ ያላቸው አይደሉም፣ መንቀሳቀስም አያውቁበትም። ልክ ነህ፣ እውነት ብለሃል። ምንም መናገር የማይችሉ ጣዖታትን እየተገዛችሁ እንደሆነ አውቃለሁ። ለእነዚህ ምንም ለማይጠቅሙ ምንም ለማይጎዱም ጣዖታት እንደምትጸልዩም አውቃለሁ። ለእናንተ ለሁላችሁ መጥፎም ሆነ መልካም ነገርን የሚወስንላችሁ አንድ ፍጹም የሆነ አላህ የመኖሩን ታላቅ እውነታ ግን ዘንግታችኋል። በምትገዙት ነገር የተነሳ መከራችሁ ምንኛ ከፋ። ኢብራሂም ሆይ የአላህ መልእክተኛ ነኝ የምትለው እርግጥ ነው? እውነት ነው። በቃ ብያለሁ። ሃርፓክ ይህ ነቢይ ነኝ ባይ በሚቀባጠረው ነገር ምክንያት ቅጣቱን እንዲያገኝ ትእዛዝ ተላልፎልሃል። ታላቅ የሆነ የእሳት ማቀጣጠያ ስፍራና እንጨቶችንም አዘጋጅ። በእሳቱም ይህ ነቢይ ነኝ ባይ ይቃጠልበታል። ታዛዥ ነኝ ታላቁ ነምሩድ። ባቢሎናውያን በዕብራይም የቃጠሎ ሥነ ሥርዓት ላይ እንድትገኙ ታዛችሁ። ኢብራሂም ሆይ ያንተ አምላክ የታል? ከዚያ አሰቃቂ እሳት የሚያድንህ አምላክ ወዴት ነው? እስቲ የት ነው ያለው? እኔ ኢብራሂም ፍጹም የሆነው አንድ አላህ መልእክተኛ ነኝ። አንድ አላህን መገዛት ትታችሁ በራሳችሁ እጅ የተሰሩትን ጣዖታት የምታመልኩ እናንተ ባዶዎች ናችሁ። ከእውነተኛው አንድ አላህ ውጭ የምትገዟቸው አማልክት ለእናንተ ምንም አይጠቅማችሁ። እነዚህን የውሸት አማልክት እርግፍ አድርጓቸው። የምትፈልጉትን እንዲሰጣችሁ አላህ ለምኑት። ፍጡሩን ሳይሆን ፈጣሪውን ተገዙ። ታላቁ ነምሩድ ሆይ እሳቱ እየተንቀለቀለ ነው። እንዴት አድርገን ነው ይህን ጣዖት አውዳሚ ወደ እሳቱ የምናስገባው? በድንጋይ መወርወሪያ ላይ አድርገን እንወረውረዋለን። በድንጋይ መወርወሪያው ላይ አስተኙት። አይሆንም፣ አንዴ ቆዩ። እኔም መቃጠል የሚገባኝ ሰው ነኝ። የአላህ መልእክተኛ ሴት ልጅ የተቀደሰች ናት ብለዋል። በዚህ ንግግርም እናቶችን ሁሉ አክብረዋል። እነዚህ የመጥረቢያን ጥቃት መከላከል የማይችሉ ጣዖታት እውነተኛ ማለክት አይደሉም። ነብዩ ያመለኩትን አላህ ሳራም አምልከዋለች። የነምሩድን ጣዖታት የማወድምበት መጥረቢያ እኔም ዘንድ ስላለ አንድ ላይ ከነብዩ ጋር አቃጥሉኝ። ካሁን በኋላ እኔም የነምሩድን ጣዖታት አወድማቸዋለሁ። ሳራ ወደዚህ ነኝ።
የንፋስ መልአክ ነኝ፣ ረዳህ ዘንድ መጥቻለሁ። ኢብራሂም ሆይ እኔ የውሃ መልአክ ነኝ፣ ልረዳህ ዝግጁ ነኝ። የውሃ መልአክ ነኝ፣ ልረዳህ መጥቻለሁ። እናንተ የአላህ መልአኮች አላህ ለእኔ በቂ ነው። እሱ ከሁሉም የበለጠ ፈራጅና ዳኛ ነው። الله أكبر الله أكبر. እኔ የምገዛው አላህ የሁሉም ፍጥረታት ጌታ ነው። እርሱ አልተወለደም፣ አይወልድም። የኛ ህይወታችንና ሞታችንን በእርሱ ፍቃድ ትሆን እንጂ በሌላ አይደለችም። እሱ አላህ ልግስናው የበዛ በጣም ሩህሩህና በጣም ታጋሽ የሆነ አምላክ ነው። እሱ መጀመሪያ ፍጥረታትን ሁሉ ፈጥሯል፣ በኋላም መልሶ ይወስደናል። በጌታችን ትእዛዝ መሰረት እነዚህ ሞት የተወሰነባቸው ሁለት ሰዎች ወደ እስር ቤት ይወረወራሉ። ይህ ጣዖት አውዳሚውም አብሮ ይታሰራል። ይህንን እስረኛ ልቀቁት። ተውት፣ መሄድ ይችላል። ነፃ ተለቋል። ይህንንም ሰውዬ ፍቱት።
የዚያ የማይታየው አምላክ መልእክተኛ አይደለህ? ያ ምንም ጠባቂ የማያስፈልገው ኢብራሂም አንተ የአላህ መልእክተኛ መሆንን ከልቤ መሰክራለሁ። አላህ እንዲምረኝ ለምንልኝ። ለዘመናት በብርቱ ጨለማ ውስጥ ኖሬያለሁ። አሁን በስተመጨረሻ ግን ለትንሽ ጊዜ ቢሆንም ብርሃንን ለማየት በቅቻለሁ። አየህ አይደል? የአንደኛውን ሕይወት ስወስድና የሌላውን ደግሞ ስመልስለት ተመለከትክ አይደል? አንተ ጨካኝ ንጉሥ! የኔ አምላክ ፀሐይና ጨረቃን በትእዛዙ የገራቸው ነው። አላህ ሁሉ ጊዜም ፀሐይን ከምስራቅ በኩል እንድትወጣ ያደርጋታል። እስቲ አንተ እውነት ችሎታው ካለ ነገ ጠዋት ፀሐይን ከምዕራብ በኩል እንድትወጣ አድርጋት። አቁም በቃ። ከዚህ በኋላ ባቢሎንን ለቀህ ውጣ። ባቢሎን አንተን አትፈልግህም። በቃ ብያለሁ። አንተ በመሬት ላይ ያለህ የአምላኮች ሁሉ አምላክ ነህ። በባቢሎን ትልቁ የምሽግ ግንብ አናት ላይ ውጣና የኢብራሂምን አምላክ ተጋጠመው። ባቢሎን ውስጥ ኢብራሂም ከኛ ልቆ እንዳይታይ አድርጉ። አምላኩንም ለመዋጋት እንችል ዘንድ ግንቡን ወደ ላይ እናስረዝመዋለን።